ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን ቆያችሁኝ? ዛሬም በድጋሚ በፓስታ ስራ ተመልሼ መጥቻለሁ። አብረን እንሰራለን። እስከ መጨረሻው ተከታተሉኝ። ግብአቶቹ ዶሮ፣ ቆንጆ በርበሬ፣ የተፈጨ ሽንኩርትና የተፈጨ ነጭ ሽንኩርት፣ የተፈጨ ዘንጀቢል፣ የተፈጨ ከሙን፣ ዘይቱንና ጨው ነው። እነሱን አንድ ይሄንን ካደባለቅን በኋላ ለ15 ደቂቃ እናስቀምጠዋለን። ቀጣይ የነጭ ሽንኩርት እና አንድ ፍሬ ነጭ ሽንኩርት እዛ ላይ ኦሬዲ ነጭ ሽንኩርት ስለጨመርን እንዳናበዛ፣ ግን ያው ለጣዕም ስለሚያስፈልገን ነው። ትንሹን ማለት ነው። ከለሩ ትንሽ ቀየር እስኪል ድረስ ማጉላላት ወይም ደግሞ ማብሰል ሽንኩርቱን። በመቀጠል ደግሞ የቀመምነውን ዶሮ እንጨምራለን ማለት ነው። እንደዚህ ቆንጆ ከሆነ በኋላ ኦሬዲ እየበሰለ ነው ዶሮአችን። ከበሰለ በኋላ ይሄ ጅብን ግላስ ወይም ደግሞ ይሄ ቺዝ በክሬም ቺዝ በጃር ውስጥ ያለው ማለት ነው። እሱን አንድ ማንኪያ ጨምሬያለሁ። ይሄ ከሌላችሁ ጅብን ኬሪ መጨመር ይቻላል። ከዛ ሞዘሬላ ጨመርኩኝ። ይሄ ኩኪንግ ክሬም ነው። በመቀጠል ኩኪንግ ክሬሙን ይጨምራለሁ። ብዙ ነገር የማይፈልግ ነው ይሄ። በቃ ፍሪጃችን ውስጥ ባገኘ ነው ምንሰራው ፓስታ ማለት ነው። ጨመርኩኝ። ካዋሃድኩትና ቆንጆ ካረኩት በኋላ ቀምሳችሁ ጨውን ካያችሁ በኋላ የቀቀልነውን መኮረኒ እንጨምራለን። በመቀጠል ሞዘሬላ እንጨምራለን። ሞዘሬላ ካላችሁ በዛ አድርጉበት። ከዛ በስተመጨረሻ እንዲህ የሚያምር በትንሽ ደቂቃ ውስጥ የሚሰራ ፓስታ ሰርተናል ማለት ነው። ከወደዳችሁት ቪዲዮን ላይክ፣ ሼር አድርጉልኝ። ሰብስክራይብ ማድረግን ደግሞ እንዳትረሱ። በጣም አመሰግናለሁ እስከ መጨረሻው ስላያችሁልኝ። እግዚአብሔር ያክብርልኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።